መላው የኢትዮጵያ ሕዝብ እንዲያውቅልን እንዲገነዘብልን የምፈልገው ሀቅ ኦነግ ሸኔ በሚል የዳቦ ስም በወሎ ኦሮሞ ሕዝብ ላይ እየተፈጸመ ያለው የዘር ማጽዳት የጦር ወንጀል በሶስት መሰረታዊ ምክንያቶች መሆኑ ሊታወቅ ይገባል። አንድም ኦሮሞ በመሆናቸው፣ ሁለትም ሙስሊም በመሆናቸው፣ ሶስትም የአማራ ክልል ጽንፈኛ ኃይሎች በኦሮሚያ ክልል ባላቸው ፍላጎቶች የዞኑን ሕዝብ እንደ ቅድመ ክፍያ ቀብድ አስይዞ ፍላጎታቸውን ለማስፈጸም በወሎ ኦሮሞ ሕዝብ አንገት ላይ ገመድ አስገብቶ እያጠበቁ ፍላጎትን የማሳካት ያጋች ታጋች ድራማ ሴራ መሆኑ የኢትዮጵያ ሕዝብ ሊገነዘብልን ሊያውቅልን ይገባል። በዚህ አጋጣሚ የዚህ ድርጊት ውስጥ ያለውን አካል የፌዴራሉ መንግስት ገለልተኛ አካል አስገብቶ እንዲያጣራልን በህዝቤ ስም መጠየቅ እፈልጋለሁ። ይህ ኃይል የአባቶቻችንን ታሪክ እንደግማለን የሚሉ አካላት ከነስሙም ከሚሴ ላይ የተሰማራው ኃይል ስሙም ጭምር የምኒልክ ብርጌድ በማለት